تموت الروح إن قطعت في ذنب وتحيا الروح إن عاد الوصال. لا تظالموا أتبدادلوا إلى الله سبحانه وتعالى. يتبدأ دعاء فإنها تسعد إلى السماء كأنها شرار. لك يا إسات فنتاري مسلا ود سماي توطالچ አሉ። ያ የበደልከው አካል ያ ያስለቀስከው አካል ዱዓው ልክ ኢሳት ፍንጣሪ መስሎ ወደ ሰማይ ይወጣል። ባልና ሚስት በመካከላቸው የሚፈጽሙት የሆነውን በደል ልብ በሉ። ባል አይደለም ወይ ሚስት አይደለም፣ በመካከላቸው የሚቋረሱት የሚፈጽሙት የሆነ ግፍ አይናለ። ሚስትም ትበድላለች፣ ባልም ይበድላል። ለዚህ በደል መገለጫዎች አሉት። አልሐምዱሊላሂል ሐከሚል ዐድል قوله الفصل وعطاؤه الجزل وأشهد أن لا إله إلا الله ذو المن والفضل وأشهد أن محمدًا عبده ورسوله صلى الله وسلم عليه وعلى آله وأصحابه ذوي الهدى والنبل. أما بعد، بزاري خطباتين يمن التواوسبت يهونو ملئكت الظلم داخل البيوت بين الزوج وزوجته. በባልና ሚስት መካከል ቤት ውስጥ የሚፈጸም የሆነውን ግፍ፣ በደል፣ ኢፍትሃዊነትን በተመለከተ ይሆናል። አዩሀል ሙእሚኑን አላህ ሱብሓነሁ ወተዓላ ካዘዘበት ከሆነው ትልቁና ዋነኛው ነገር ሁወል ዐድል፣ በሁሉም ጉዳያችን ፍትሃዊነትን እንድንላበስ ነው ያዘዘን። ከከለከለን ከሆነው ነገር ትልቁ ከባዱና ዋነኛው አልዙልም፣ ግፍን በደልን እንድንርቅ እንድንጸየፍ ነው። አላህ ፍትሃዊነትን ሚዛናዊነትን ለራሱ መገለጫ አድርጎታል። የቁሉ ጀለ ጀላሉሁ ወላ የዝሊሙ ረቡከ አሐዳ። ጌታ ማንኛውንም አካል አይበድልም። ሁሉም ሰው መስተናገድ ባለበት መልኩ ይስተናገዳል እንጂ ፍትህን የምናዛባ ማንንም እንበድል አይደለንም ይላል አላህ ሱብሓነሁ ወተዓላ። ሃከዛ ወረደ ፊል ሐዲሲል ቁድሲይ። እንዲህ ይላል አላህ ባሮቼ ሆይ ብሎ ይጠራል። ባሮቼ ሆይ በራሴ ላይ ግፍን ኢፍትሃዊነትን ውግዝ አድርጌዋለሁኝ፣ እርም አድርጌዋለሁኝ፣ አልፈጽመውም። በመካከላችሁም እርም አድርጌዋለሁኝ፣ ከልክያችኋለሁኝ። ፈላ ተዛለሙ አትበዳደሉ ይላል አላህ ሱብሓነሁ ወተዓላ። የአላህ ባሮች ሆይ ግፍ
ውሎ ቢያድር እንጂ ባለቤቱን ያጠፋዋል። ግፍ መልኩ አንድ አይነት መልክ አይደለም። ከቤታችን ጀምሮ እስከ ውጭ ሊያጋጥመን የሚችል የሆነ አይነት ነው። ግፍን በተመለከተ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ በጌታዬ ይሁንብኝ አሉ፣ የበደላችሁት ግፍ የፈጸማችሁበት አካል ካለ ይህን ሐቅ መብቱን ወደ ባለቤቱ የቂያማ ቀን ትመልሱታላችሁ አሉ። ዛሬ ሰራተኛህን ልትበድለው ትችላለህ። ባለቤትህን ልትበድላት፣ ባለቤትሽን ልትበድዩ ትችያለሽ። በዱንያ ላይ ይቅርታ ካላደረገልን ያ አካል ይህ ግፍ ይመለሳል የቂያማ ቀን ይላሉ ሐቁ። ሀከዛ ረሱል ሰለላሁ ዐለይሂ ወሰለም የተበዳይን ዱዓ ተጠንቀቁታል። አንተ ትተኛለህ፣ እሱ አይተኛም። አይኖቹ ወደ ሰማይ ያማትራሉ። ልቡ ቆስሏል፣ ልቡ ደምቷል፣ ገንዘቡን ተቀምቷል፣ ክብሩ ጎድፏል። እንዴት ብሎ ይተኛል? ከአርራህማን ጋር ሙግት ይገጥማል። ፍትህ እንዲሰጠው አላህን አበክሮ አጥብቆ ይጠይቀዋል። ተጠንቀቁ፣ የግፈኛ የተበደለን ሰው ዱዓ ይላሉ። አትበድሉ ማለት ነው። የተበዳይ ዱዓ ፈኢነሃ ተስዐዱ ኢለ ሰማኢ ከአነሃ ሸራር፣ ልክ የእሳት ፍንጣሬ መስላ ወደ ሰማይ ትወጣለች አሉ። ያ የበደልከው አካል፣ ያ ያስለቀስከው አካል ዱዓው ልክ የእሳት ፍንጣሬ መስሎ ወደ ሰማይ ይወጣል። ዑለማዎች ይህ ንግግር የተፈለገበት ይላሉ፣ መልእክቱ ግፍ በጣም አስቀያሚ ስለሆነ የሰውየው ዱዓ ወደ ሰማይ ይወጣል። መላኢካዎች ይመለከቷታል፣ ያዩዋታል፣ አማላጅ ይሆናሉ ለተበዳዩ ሰውዬ። ጌታዬ ሆይ ተበቀልለት፣ ዱዓውን ተቀበለው እያሉ መላኢካዎች መማፀን ይጀምራሉ በሰማይ ባዩዋት ጊዜ። ነቢዩ ሰለላሁ ዐለይሂ ወሰለም የተበዳይን ዱዓ ተጠንቀቁት አሉ። አሁንም እሷ ብሎ ማለት እኮ አሉ ከዳመናዎች በላይ በመላኢካ አማካኝነት እንድትወጣ ትደረጋለች። ይሸከማታል መላኢካ። አላህ ይላል يقول الله جل جلاله وعزتي وجلالي لأنصرنك ولو بعد حين بلكناي باشنافنتي يونبኝ ይላል አላህ። ከጊዜ በኋላም ቢሆን መልስ ሰጥሻለሁኝ፣ አብሽሪ፣ እረዳሻለሁኝ። እንዲሁም ማስ አልቅሶ ቅስሙ ተሰብሮ እንዲሁ አይታለፍም። አላህ ካለ ምን ጥርጥር አለው? ነቢዩ ሰለላሁ ዐለይሂ ወሰለም የተበዳይ ዱዓ ተቀባይነት አለው አሉ። ወኢን ካነ ፋጅራ፣ አመፀኛው እንኳን ቢሆን ማለት ነው፣ ካፊር ቢሆን አላህን ማይታዘዙን ካን ቢሆን ፈፉጁሩሁ ዐላ ነፍሲህ ረዋሁ አሕመድ ወሐሰነሁ አልሐይሰሚዩ ረሒመሁላህ። ወንጀሉ አመፁ በራሱ ላይ ነው ይላል። አያችሁን ግፍ በደል ምን ያህል አላህ ዘንድ ጽዩፍ መሆኑን የሚያሳይ ነገር ነው። ለዛው አመፀኛው ባሪያው ለማይታዘዘው ለሆነው ባሪያው ይበቀልለታል። ስለ ግፍ ይህን ያህል ካልን ግፍ አንድ አይነት አይደለም፣ አንድ መልክ አይደለም ያለው ብለን ነበር። ከግፍ አይነቶች
አንዱን ግፍ ለዛሬ እናያለን። እሱም ምንድነው? ባልና ሚስት በመካከላቸው የሚፈጽሙት የሆነውን በደል። ልብ በሉ፣ ባል አይደለም ወይ ሚስት አይደለም፣ በመካከላቸው የሚቋረሱት የሚፈጽሙት የሆነ ግፍ አይናለ። ሚስትም ትበድላለች፣ ባልም ይበድላል። ለዚህ በደል መገለጫዎች አሉት። አንድ ሁለት እያልን እናያለን። የመጀመሪያ ባል ሚስቱን የመበደሉ ግፍ በሷ ላይ የመፈጸሙ ከነኚህ መገለጫዎች አንዱ መንዑ ነፈቀቲ ወልኪስወቲ ወሰከን፣ ቀለብ፣ ልብስ፣ ቤት መከልከል። ቀለብ መከልከል ማለት በሁለት መልክ ልናየው እንችላለን። ከቶ ምንም ሊሰጣት ፍቃደኛ አይሆንም። ስራ አለሽ፣ ራስሽን ችለሻል፣ ራስሽን አስተዳድሪ፣ እኔን አይመለከተኝም ይላል። ቤት ገብቶ መውጣት ብቻ ነው ሐሳብ። ተው ሐቅን ሲጠኝ፣ ቀለብን ሲጠኝ፣ ትችላለህ እያለችው ሊሰማት ፍቃደኛ አይደለም። ወይም ጊዜውን ላማከለ የሆነ በጭንቀትና በሐሳብ ውስጥ አድርጓት ይተዋታል። የሆነች ያህል ብርን ይወረውርላታል። ይህ ብር ለልጆቿ ላድርገው ብትል ማይበቃ የሆነ ቀዳዳ ማይዘጋ አይነት ብርን ይጥልላታል። ከዛ ትጨነቃለች። ለልጆቼ እንዴት አድርጌ ማለት ነው ይህን ብር ወጪ ባደርገው የዕለት ጎሮሯቸውን ረሃባቸውን ላስታግስ ይችላለሁኝ በማለት ራሷን ማሰቃየት በሐሳብ ውስጥ ትገባለች። ይሄ ነው አንዱ። ቀለብ መተው ወይ ሙሉ በሙሉ ወይም በከፊል። ከዛ በኋላ አፈሉኝና እሱ ችግር የለውም፣ ጫቱን ይገዛል፣ ያበለገውን ነገር ይደርጋል፣ ምናምን እያደረገ ቸግሮት አይደለም። ምንም የሚስቱን ችግር ሊካፈላት ፍቃደኛ አይደለም። ቤቱ ይቁጠረው። የዛሬ 2 ዓመት 3 ዓመት በነበረው ወጪ ምስታቸውን ሊያስተዳድሯት ወይም ወጪዋን ሊዘጉላት ይፈልጋሉ። ለሷ መሄጃ የላትም፣ ቀሪውን ሚዘጋላትም የለም። በዚህ ህይወት ዳገትን መውጣት ያህል በሚፈታተን ህይወት ውስጥ ሆና ጎስቋላ ሆና ትቀጥላለች። ይህ ግፍ ካልሆነ ምን ግፍ አለ? ሌላው ልብስ፣ እሱ ፋሽንና ዘመናዊ ልብሶችን ይቀያይራል። እሷ ዓመት ለዓመት የምትለብሳቸው ሂጃቦችና ሽቲ ያለ አያገባው። ይሄ ነው ግፍ። ቤት ኪራይ አይከፍልላትም። በሆነ ነገር ስራ ተሽክፈይ አትጨቃጨቅኝ ይላታል። አላህ ሱብሓነሁ ወተዓላ እነኚህን ነገሮች እንድንፈጽማቸው ግድ አድርጎብናል። ወዐለል መውሉድ ለህ ልጅ በተወለደለት በሆነው ሰውዬ ላይ ግድ ነው ይላል አላህ። ርዝቁሁን ምግባቸውን መቻል፣ ወኪስወቱሁን ልብሳቸውን መቻል ግድ ነው ይላል ነቢዩ ሰለላሁ ዐለይሂ ወሰለም። ለአንድ ሰው በቃዋሉ ከፋ ቢልመርኢ ኢስማ አን ዩደይዐ መን የቁት፣ ወጪ የሚሰጠውን ቀለቡን ማለት ነው የሚችልለትን አካል ማበላሸት ለወንጀል በቃዋሉ ለአንድ ሰው። በቃ ቅድም ብያለሁኝ፣ አንተ ደህና ኖሮ ማኖር እየቻልክ እሷ ምሳም ዳቦ ነው፣ እራቱም ዳቦ ነው፣ ቁርሱም ዳቦ ነው። የጤፍ መግዣ የላትም፣ እንጀራ ይናፍቃታል።
በሽሮ ነው ማለት ነው ሁሌ ሳምንቱን የምትገፋው። አንተ ችግር የለው ውጭ ያለውን ራሳችሁ ጭረሱት። ምግብን እያመራረጠ ማለት ነው ሁሉም በይባል ጥቂት ወንዶች አሉ ስጋ ሲናፍቀው ውጭ ወጥቶ ስጋውን ይበላል። ቤት ሲቀርብለት ከጓደኞቼ ጋር በልቼ ነበር አላስፈለገኝም ይላል። ከዚህ ውሸት። እሱ የፈለገውን የናፈቀውን ምግብ በልቷል። አሁን ባለንበት ዘመን በዚህ መልኩ ባይሆኑ እንኳን ለወጪ ቆጣቢ ነው። ቤት ውስጥ ስጋ ተገዝቶ ቢመጣ ልጆችህንም ባለቤትህንም ያስደስታል። ነቢዩ ሰለላሁ ዐለይሂ ወሰለም አጅርም ታገኝበታለህ እንዲህ ይላሉ። አንድ ወንድ ለቤተሰቡ ለሚስቱ ወጪ ካደረጋሉ ከአላህ ምንዳ አጅርን ፈልጎበት ለሱ ፈሂየ ለሁ ሰደቃ ይላሉ። መሽሩፉን ስትሸርፈው ሲሰጥ ከአላህ ምንዳ ፈልጋ እጥፍ ደሪብ አድርጎ እንዲሰጥህ ንያ እያደረከ ብሩን ስጥ። እየተሳደብካት እንዲህ እያልካት አትስጣት። አላህ የበለጠ ያስፋልን እያልክ ደስተኛ ሆና መሽሩፉን ስጣት። አብሽሪ የጎደለ ነገር ካለ ይጨምራለሁ እያልክ ተስፋ እየሰጠሃት ስጣት። ሌላው ባል ምስቱን ከሚበድልበት ከሆነው መገለጫዎች አንዱ አልضرب والإهانة والشتم እሷን መደብደብ፣ መምታት፣ ማዋረድ፣ መስደብ። ይህ ከአንድ ሙስሊም የሚጠበቅ አይደለም። እሷን ማንጓጠጥ፣ እሷን መስደብ፣ ማንቋሸሽ ተገቢ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኸይሩኩም ሊአህሊ፣ ከናንተ ምርጣችሁ አሉ፣ ከናንተ አሪፍ ሰው ብሎ ማለት አሉ ለቤተሰቡ ጥሩ የሆነ ሰው። ለውጭ ፍራሽ ለቤት የሆነ ነገር ነው የሚባል ነገር አለ። ይሄን አትሆን። አንድ ሰው ትክክል ዑለማዎች ይላሉ ትክክለኛ የሆነ ማንነቱ የሚገለጸው ቤተሰቦቹ እንደመሰከሩለት ነው ይላሉ። ምስትህ መልካምነትህን ጥሩነትህን የምታረጋግጥልህ ከሆነ አንተ እውነትም ሳሊሕ ነው። ቤት ውስጥ ላይ እንደፈለግከ ማለት ነው ጓደኞችን የምታዝናና ለውጭ ጥሩ ሆና ምስትህን የምታሰቃያት ከሆነ እውነት አንተ ጥሩ አይደለህም ያ አብደላህ። ነቢዩ ምናሉ ራሳቸውን ሞዴል አድርጎ ሲገልጹ ወአና ኸይሩኩም ሊአህሊ፣ እኔ ለሚስቶቼ ጥሩና መልካም ባል ነኝ አሉ። አላህ ከጥሩዎቹ ያድርገን። ሌላው የአላህ ባሮች ሆይ ظلمها في العلاقة الزوجية وترك حاجتها النفسية والجسدية በጋብቻ የሚፈለግ የሆነውን ነገር መንፈግና መከልከል። መንፈሳዊም ነገር አለ፣ አካላዊ የሆነ ነገር አለ ካንተ የምትፈልገው። ይህን መንፈግ አልጋ ላይ እና ከውጭም ውጫዊ የሆነው ነገር የተለያዩ ቅባቶች ምናምን ነገር ሊያስፈልጋት ይችላል። ይህን ነገር መከልከል። ሌላው አልገይረቱል መረድያ ወተጀሱስ ወሸክ። አልገይረቱል መረድያ ጤናማ ያልሆነ ቅናት ወይ ስር የሰደደ የሆነ ቅናት። መረድያ ማለት ይሄ የታመነ በሽተኛ የሆነ ቅናት ማለት ነው። ቅናት ያስፈልጋል። ይሄ ጤናማ ያልሆነው ቅናት እሷን መሰለል መጠራጠር ማለት ምን ማለት ነው? ወተጀሱሱ ዐላ ሃቲፊሃ ስልኳን መበርበር፣ መፈተሽ፣ መሰለል፣ ስልክ ቁጥሯን ጠልፎ በሆነ ነገር አድርጎ እሷን መሰለልና መከራዋን ማሳየት፣ ሁሌ እሷን መጠራጠር። ወተፍቲሹ አግራዲሃ እቃዎቿንም መበርበር፣ ቦርሳዋን ምን ይሁን የያዘችበት የሆነ ነገር ብሎ ይህ ማለት ሞራኗን ቅስሟን የሚሰብ የሆነ ነገር ነው። ተጠንቀቅ። በዚህ ያህል ከተጠራጠርክ እኮ በጣም አደጋ ነው። አንተ እኮ በቃ ትዳር አይደለም እየኖርክ ያለህ።
مستهن متامنات كهونة بمسته لا يمتمامن كليلة حقيقة تدار نو مالتي كبدال راسهن للتاسامن الجبال إياكم والظن بالوالو رسول سوتشن لا يمتفوت رتاري متارتاري تتنككوا بالوالو سوين انديه زنب سو باتك علي ሚጋብዝ ነገር እስከሌለ ድረስ ሰዎችን መሰለል ሰዎችን መፈላፈል ተገቢነት የለም ችግር ላይ ጥለሃል ሰላምን ታጣለ መጠራጠር ቅናት እንደዚህ አይነት በሽታ ቤት ይወቀ በተለይ የዘመኑ ወጣት የዚህ ሰለባ ሆኗል ሌላው የአላህ ባሮች مستن كما بدل عينت عنده بيت سبوتشوان عند الطيق مادرك زمدوچو كزمدوچو لمرارك زمدناون لمقرط مكنات ما هو አጎቶችሽን ትጠይቅና ወዮልሽ እያለ ያስፈራራታል ቤተሰቦችሽ ጋር ብትሄጂ በጭራሽ ከአማቾቹ ጋር አይስማማም በቃ ያንተ አለ መስማማት ካለ ተዋት እሷን ዘይራ ትምጣ ቤተሰቦቿ ካልተመቹ እሷን ተዋት ዘመዶቿን ማለት እንድትሪቅ ከመዘመዶቿ ማለት እንድትቆራረጥ አታድርጋት ሌላው ነገር ምንድነው ኢሃነቱ አህሊሃ አው الانتقاص منهم ቤተሰቦቿን ማዋራት አሁን ያንቺም አባት ሆኖ ነው ያንቺም እናት ሆና ነው እያለ ቤተሰቦቿን ከፍ ዝቅ ማድረግ ያ አብደላህ ይህ አይነቱ ንግግር يجرح الزوجة ويهدم المودة مستن ያቆስላታል በቤተሰቦቿ ክብር ስትወድቅ ፍቅር የሚባለውን ነገርንም ያውድመዋል ሌላው الزواج عليها بغرض الإضرار ሌላ ሚስት ማግባት በሷ ላይ ሌላ ሚስት መደረብ ለምን መበቀል እሷን ማስቆጣት ፈልጎበት ማለት ነው ከዛ በዱንያ እሳት ውስጥ ትኖራለች አየሽ እያለ ሁሌ ያቆስላታል ካገባም በኋላ አያርፍ አየሽ ትላንት እያልኩሽ እያለ የትላንቱን ዛሬ ትላንት የነበረውን አለመስማማት አለመግባባት እያነሳ ያቃጥላታል ይህ ሐራም ግፍ ነው ማግባትም ካለብህ በተረጋጋ ነፃ በሆነ መንፈስ ማግባት አለብህ እሷን ለመበቀል ሳይሆን ምክንያቱም ይሄን ካደረከው ግድ ዙልም ውስጥ ትገባለህ ወደ አንዷ ታደላለህ ሌላው በጥሩ መናኖር የሚባለውን ነገር ማጓደል በቃ እሷን እንደ ሰራተኛ ማየት ምንም አይነት የባል ፍቅር እንደታይ ማድረግ ህይወት ትዳር እስኪ ያስጠላት ድረስ በሷ ህይወት ላይ መጫወት አላህ እንዲህ ይላል وعاشروهن بالمعروف أي بالرفق واللين والكرامة كبر አዘኔታ ሰጣቸዋቸው ተናኑሯቸው ይላል ሴት ልጅ ምላሷ ከባድ ነው ይህ ማይካድ እውነት ነው አፍበሉና ችለው በሰላም ኑር ምስኪን ናት እንደ ምላሷ አይደለም ጥቂት እንደዚህ አይነት እህቶች ሊኖሩ ይችላል በሰላም መኖር እንደ ምላሷ አይደለም ውስጧ ሰላም አለ በርግጥ ምላስ ከባድ ነው የአላህ ባሮች ሆይ የባልን ግፍ የባልን በበደል በትንሹ ይሄን ያህል ካል ጥቂት
ሚስት ባሏን በምን መልኩ ልትበድለው ትችላለች? መገለጫውስ ምንድነው የሚለውን በተወሰነ ያህል እንየው።